ከዚህ ጦርነት አንድ ያተረፍነው ነገር ቢኖር እንደነ ፑቲን፣ ትራምፕ እና ኔታንያሁ ያሉ የዓለም መሪዎች ዓለምን የሚያዩበት መንገድ ከኛ ይለያለን እና እነሱ ዓለምን የሚያዩበት መንገድ ኤክስፕሌን የሚያደርግልን ማለት ነው ቲዮሪ ኦፍ ሪሊዝም ይባላል። 3 ነገሮች አሉት እና ምን ይላል መሰላችሁ? አንደኛ ስርዓት አልባነት ማለት አናርኪ የምንለው ነው። በዓለም አቀፍ ደረጃ እንደ ሀገር ውስጥ ፖሊስ የሚያዝ የበላይ አካል የለም። እንደ ዩኤን ያሉ ድርጅቶችም ሙሉ ዋስትና አይደሉም። ስለዚህ ለራስ ያለው ራስህ ነህ በሚል እያንዳንዱ ሀገር የራሱን ወታደራዊ አቅም መገንባት አለበት። ሁለተኛው ደግሞ ኮኦፕሬሽን ሲሆን ከሌላ ሀገር ጋር ኮኦፕሬት ማድረግ በጣም ይከብዳል። ኮኦፕሬት የሚያደርጉ ለራሳቸው ሲጠቅማቸው ብቻ ነው። አንድ ሀገር ብቻውን ፓወርፉል እንዳይሆን ሲፈልጉ ከሌላ ጋር አላይ ያደርጋሉ ማለት ነው እና ፓወርን ባላንስ ለማድረግ ነው ጆይን የሚያደርጉት። ለምሳሌ ራሽያን ያዩት። ራሽያ ለራሷ ስለሚጠቅማት ነው ኢራን የሚታግዘው ማለት ነው። ኦይሏን በጥሩ ሁኔታ ትሸጣለች። ከዩክሬን ጋር ያላትን ጸብ ያን ያህል ፕሬዠር የለውም ማለት ነው። ማንም ሰው አያየትም፣ እያያት አይደለም ማለት ነው። ሶስተኛው አንጻራዊ ትርፍ የምንለው ነው። አብረህ ከምትሰራ ሀገር እኩል ማትረፍ አይበቃም፣ ከሱ መብለጥ አለብህ። ምክንያቱም ጓደኛህ ከአንተ በላይ ከበለጸገ ያገኘውን ገንዘብ ነገ አንተን የሚወጋበት መሳሪያ ሊገዛበት ስለሚችል ያንተን ኪሳራ ተደርጎ ይቆጠራል ማለት ነው። በመጨረሻም ባጭሩ የዓለም ፖለቲካ ከግል ጓደኝነት ይለያል። ቀዝቃዛና በጥቅም ላይ ብቻ የተመሰረተ ነው። እናንተስ በዚህ ሀሳብ ትስማማላችሁ? ኮሜንት ላይ አሳውቁኝ።